ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢትዮጵያውያን በተገፉ ቁጥር እንደ ሚስማር ይጠነክራሉ። የአሜሪካው ዲፕሎማት አምባሳደር ቲቦር ናዥ በኤክስ ገጻቸው ላይ በአባይ ግድብ ጉዳይ ላይ ለግብፅ መልእክት ያስተላለፉ ሲሆን ግብፅ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሐቀኛ ድርድር ታደርግ ዘንድ ግብፅ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው። በግል ልምዴ እረዳታለሁ፣ አግዛታለሁ ብለዋል። ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነታ ተቀብለው ወደ ድርድር ለመግባት ጊዜው አሁን ነው ሲሉ መልእክት አስተላልፈዋል። ቲቦር ናዥ ሰው ሁኑ፣ ሰውነት ይቀድማል። ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት እሁድ 9 2018 አርፈዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያየ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነትን ያተረፉት የሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያ ላይ ሐዘን መግለጫዎች እየተጋሩ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ ባለስልጣናት፣ አርቲስቶች፣ የሃይማኖት አባቶች የተሰማቸውን ጥልቅ ሐዘን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለአገር አንድነትና ለሰላም ቅድሚያ የሚሰጡ የርኅራኄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 12 1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ፖለቲከኞች በታተኑት እንጂ የኢትዮጵያ ሕዝብ የብሔርና የሃይማኖት ልዩነት አያውቅም። ሐጂ ዑመር ኢድሪስ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ7 ዓመት በፊት በ2011 ዓ.ም ከአዲስ አበባ ዩኒቨርሲቲ የተሰጣቸውን የክብር ዶክትሬት ከጠቅላይ ሚኒስትር አብይ አህመድ ተቀብለዋል። በወቅቱ ይህ ለታላቁ የሃይማኖት አባት የተሰጠ የክብር ዶክትሬት በርካታ ኢትዮጵያውያን ይገባቸዋል በማለት ደስታቸውን የገለጹበት ነበረ። ይህን ተከትሎ ቢቢሲ አማርኛ ከሐጂ ዑመር ጋር ቃለ መጠይቅ አድርጎ ነበረ። ምልልስ አድርጎ ነበረ። ከ7 ዓመት በኋላ ረፍታቸውን ተከትሎ እሳቸውን ለመዘከር ቃለ ምልልሱን በድጋሚ ያጋርቶታል። ከቃለ ምልልሱ ላይ ይህንን ወደ እናንተ እናደርሳለን። ቢቢሲ እንኳን ደስ አሉት ሐጂ ያውቁ ነበር እንዴ እንደሚሸለሙ መች ነበር የሰሙት የሚል ጥያቄ ያቀረበላቸው። ወላሂ አሁን ለታ ነው፣ ማን ነው ሐሙስ ማታ ነው ታከለ ደውለው የነገሩኝ። ቅዳሜ እንዲህ ያለ ነገር ስላለ እንድትመጡልን ብለው ደወሉልኝ። አሁን ለማታ በጣም ነው የደነገጥኩት እና እንደው ይሄ ነገር መስመሬም ስላልሆነ ደግሞ የሚያሰብኩበትም የጠረጠርኩትም ስላልሆነ በጣም ነው ያጀበኝ የደነቀኝ። አለቀስኩ። የሚገርም ነገር ወላሂ አለቀስኩ በማለት ይመልሳሉ። ቢቢሲ ሐጂ ለምን የተሸለሙ ይመስሎታል ሲል ጠየቃቸው። ወላሂ እንግዲህ ሽልማቱ ምክንያቱ የልፋት ውጤት ነው የሚመስለኝ። እንግዲህ አዲስ አበባ 54 ዓመቴ ነው ከመጣው። እንግዲህ እዛም ሀገራችን ሰቀራ ወይም ቅዱስ ቁርአን ስማር፣ ስቀራ፣ ሳስተምር በሌላም ለህዝብ ልፋቴ በጠቅላላ ወደ 70 ዓመት ይሆናል። አንድ ቀን ለልጆቼ ወይም ለራሴ ብዬ አላቅም። በየክፍለ ሀገሩ፣ በየዞኑ፣ በየወረዳው ዞራለሁ። በኢትዮጵያ በሙሉ ፈትዋ ሳደርግ ነው የኖርኩት። ደግሞ በኋላ አንድነት ብለን የዛሬ 11 ዓመት ገደማ ጀምረን ነበረ። ፕሬዚዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ትልልቅ ከተሞች እየተካሄደ ይገኛል። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዚዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ሕዝብ ሰልፍ ወጥቷል። ተቃዋሚ ሰልፈኞች አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለውታል።
አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፎች ተጥለቅልቀው ነበረ። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም፣ ሕገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎቹን የግራ ክንፍ እንቅስቃሴ ከሆነው አንቲፋ ጋር ግንኙነት አላቸው ሲሉ ከሰዋል። አክለውም ለአሜሪካ ጥላቻ ያላቸው ሰልፍ ሲሉ አውግዘውታል። ቅዳሜ ዕለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉ ተናግረዋል። ኖ ኪንግስ በመባል የተሰየመ የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንት ማካሄድ መሆኑን የገለጹ ሲሆን ተሳታፊዎች ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያርቁ አሳስበዋል። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንዲህ ነው የሚል ዝማሪያቸውን ያሰሙ ነበረ። ሄሊኮፕተሮችና ሰው አልባ አውሮፕላኖች በሰልፈኞች ላይ ሲያንዣብቡ ፖሊሶች የመንገዶችን ዳር በመያዝ ቆመው ነበረ። የኒውዮርክ ፖሊስ በአምስቱ የከተማ አውራጃዎች ላይ ከ100 ሺህ በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውንና ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረ ገልጿል። በታይም ስኩዌር አንድ ፖሊስ መኮንን ከ20 ሺህ በላይ የተቃውሞ ሰልፈኞች በሰባተኛ ጎዳና ላይ መታየታቸውን ግምቱን አስቀምጧል። ጋዜጠኛ ቤት ዛስሎፍ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣችና እየሆነ ያለው ስለሚያስጨንቃት እንደሆነ ትናገራለች። የትራምፕ አስተዳደር ወደ ፋሽዝምና አምባገነንነት መንግስት እያመራ ነው ስትልም ሁኔታውን ገልጻለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛ ከብዙ ሰዎች ጋር እዚህ መሆኔ ተስፋ ይሰጠኛል ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሃውስ በድጋሚ የመጡት ትራምፕ የፕሬዝደንታዊ ስልጣናቸውን ወሰን በማስፋት የፌዴራል መንግስትን አንዳንድ ክፍሎች ለማፍረስና የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ተቃውሞ ገጥሟቸዋል። ይህ አስተዳደር ከፍተኛ የህግ አስፈጻሚ አካላት ጠላት የሚሏቸው ለፍርድ ቤት እንዲያቀርቡም ጠይቀዋል። ፕሬዝዳንቱ የወሰዱት እርምጃ በችግር ላይ ያለች ሀገር መልሶ ለመገንባት አስፈላጊ መሆኑን በመግለጽም አምባገነን ወይም ፋሽስት ናቸው የሚል አባባል አስቂ ነው ሲሉ ውድቅ አድርገውታል። ነገር ግን ተቺዎቻቸው በአስተዳደሩ የሚወሰዱ አንዳንድ ህገወጥ እርምጃዎችን ህገ መንግስት ያልሆኑና አሜሪካ የዲሞክራሲ ጠንቅ ናቸው ሲል ያስጠነቅቃሉ። በጣሊያን ያደጉት የ68 ዓመቱ ማሲሞ ማስኮኪ ነዋሪነታቸው በኒው ጀርሲ ሲሆን አሜሪካ የትውልድ ሀገራቸው ባለፈው ክፍለ ዘመን የሄደችበትን አይነት መንገድ እየተከተለች መሆኗን ስላሳሰባቸው ተቃውሞውን ለመግለጽ ወደ አደባባይ መውጣታቸውን ተናግረዋል። ማስኮሊ እኔ የሙሶሊኒ ጦርን ከድቶ የሚደረገውን ትግል የተቀላቀለ ጀግና ጣሊያናዊ ያፈራ ልጅ ነኝ ብለዋል። ቤተሰባቸው በፋሽስቶች ተሰቃይቷልና ተገሏል ሲሉም በማስታወስ ከ80 ዓመት በኋላ እንደገና ፋሽዝም በዩናይትድ ስቴትስ ይገኛል ለማለት የሚያስደፍር ነው ሲሉም ስጋታቸውን ገልጸዋል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።